ሞዴሊንግ ማለት ከመንፈሳዊ ነገር ጋር አያያዝም። ሰላም እንዴት ናችሁ? በረከት ነሽ አባባላለሁ። ሞዴል ነኝ። አሁን ምነግራችሁ በፊት ስለ ሞዴሊንግ የነበረኝ አስተሳሰብና አሁን ላይ ሞዴል ከሆንኩኝ በኋላ ያለኝ አስተሳሰብና ማህበረሰቡ የሚያስበው አስተሳሰብ ነው። ሞዴል መሆን ማለት በጣም በብዙ ማህበረሰብ እስከነ ፋሚሊያችን ጭምር መቅበጥ የሆነ ዱርዬ መሆን ለየት ያለ ነገር ማድረግ ምናምን ይመስለናልና እንደሱ በፍጹም አይደለም፣ አይገናኝም። ሌላው ደግሞ ከስፒሪቹዋል ከመንፈሳዊ ነገር ጋር የሚያያዝ ነገር ያለው ይመስላችኋል ምናምን። ከመንፈሳዊ ነገር ጋር ምንም የሚያገናኘው ነገር የለም። ይሄ ራሱን የቻለ ትልቅ ኢንዱስትሪ ነው፣ ስራ ነው። ከመንፈሳዊ ነገር ጋር ምንም የሚያገናኘው ነገር የለም። ሌላው ደግሞ ፓርት ታይም መስራት ምንችለው ነው። ቢዝነስ ኢንካም የምናገኝበት ነው። ብዙ ነገሮች የምናገኝባቸው ነገሮች ናቸው። ያገኘዋቸው ሞዴሊንግ ከገባው በኋላ ያገኘዋቸው ኤክስፒሪየንሶች፣ አንደኛ ኮንፊደንስ በጣም ቢውልድ አድርጌያለሁ። መንገድ ላይ የሄድኩኝ ቪዲዮ መስራት መዘመር ምናምን ጭራሽ ማላስበው ነገር ነው። ሰው ማናገር እንኳን ቀና ብዬ የምፈራ ሰው ነኝ። አሁን ኮንፊደንስ በጣም ቢውልድ አድርጌያለሁ። ኮሚኒኬሽን ስኪል በጣም ተስተካክሏል። ስለዚህ ሴቶች ሞዴሊንግ ማለት ከመንፈሳዊ ነገር ጋር አያያዝም። ከመቅበጥ የሆነ ከሆነ ነገር ጋር ምንም የሚያያዝ ነገር የለው። ፕሮፌሽናል የሆነ ስራ ነው። ስለዚህ ሁላችሁም ኮንፊደንሳችሁ ቢልድ እንዲሆን ኮሚኒኬሽን ስኪላችሁ እንዲስተካከል ራኑ የሞዴሊንግ አካዳሚ መታችሁ ብትማሩና ሞዴል ብትሆኑ ፕሪፈር አደርጋለሁ። ቴንክ ዩ